እሺ እውነት በዚህ አቋም ላይ አንተ ምንድን ነው እሱ ቁርአን ፍጡር ነው ብለህ ነው የምታምነው? እንዴት ነው ቁርአን ፍጡር ነው ፈጣሪም ነው ለማለት የሚያስችል ምንም እንትን የለኝም። ፍጡር ነው ፈጣሪም ነው ማለት አይቻልም። ኦራይት ይሄንን እንደዚህ የሚሉትንም ስቲል ምን ይላሉ? ሙስሊም አይደለም ቁርአን ፍጡርን ፍጡር አይደለም ብለው አቋም አይዙት ሙስሊም አይደለም የሚል የሐንበሊ አቋም አለ። የፈጣሪ ቃል ነው። የፈጣሪ ቃል ወይም ፍጡር ነው የሚሆነው ወይም ፍጡር አይደለም፣ ከሁለት አንዱ ነው። የፈጣሪ ቃል ነው። ይሄ ደግሞ ያው እኛ እንድንመራበት ስለሆነ ይሄ ብዙም ጠቃሚ ነው ብለህ ታስባለህ? እዚህ ላይ አንተ መውራት ጠቃሚ ብቻ ሳይሆን ሜይ ቢ ማታውቅ ይሆናል የተጨራረሱበት ነው። የተጨራረሱበት ቶፒክ ነው። እጅግ ብዙ የተገዳደሉበት ነው። በጣም ትልቅ አደገኛ እና ቀላል ቶፒክ እንዳይመስልህ። ዋና የእስልምና ክፍፍሎች ለማ ማቱሪዲዎች በዚህ ላይ እንትን ነው። እዚህ ጋር አሻሪዎች፣ አታሪዎች፣ ማቱሪዲ፣ ሙተዚላ እርስ በርስ የተከፋፈሉበት የተለያዩበት ቶፒክ ነው። እሱማ አለ እኮ አሁን ምን መሰለህ የሚያከፋፍለን ብዙ ነገር ሊኖር ይችላል። ገና ወደ 60 መከፋፈል ብቻ ሳይሆን መከፋፈል ብቻ ሳይሆን አብዛኞቹ ተወጋግዘውበታል፣ ተለያይተው አንዱ ሙስሊም አይደለም ተባብለው ተደባድበውበታል፣ ተገዳድለውበታል። እሱን አምናለሁ እኮ በ63ቱ ይካፈላል ሲባል ቀድመንም እኮ እናውቃለን አይደል ያ ክፍፍል እንደሚመጣ። ስለዚህ ያን ክፍፍል ያንን የነገረንም በሐዲስ ስለሆነ ክፍፍል አላህ ከዛ ውስጥ ቀጥተኛውን መንገድ ይምራን ብለን ዱዓ የምናደርገው ለዛ ነው። አንድ ብቻ ነው ከዛ ውስጥ ችግር የለውም ካድር ችግር የለውም። እሱ ጀመተር ሚዲያ 2640 ላይ እንደምትከፋፈሉ ይናገራል። ከዛ ክፍፍል ውስጥ ግን አንደኛው ፈይሰል ሰላም ብያለሁ። አንዷ ብቻ ነው ትክክል፣ አንዷ አቂዳ ብቻ ከሆነ ትክክል። ስለዚህ ዘሆል ስህተት ናቸው ማለት ነው። ዘወል ስህተት ከሆኑ የአንተን አቂዳ የትኛው ነው? ችግር የለውም ማለት አትችልም። በዚህ ተከፋፍለው ከተገዳደሩ አንደኛው ሙስሊም አይደለም ከሱ መማር የለብህም የሚል አቋም አላቸው። አንዳንዶቹ ቁርአን ፍጡር አይደለም የሚሉና ሪሳይቴሽኑ ይሄ የምንቀራው ግን ፍጡር ነው ይላሉ። የሚሰማው ሪሳይቴሽኑ ፍጡር ነው። እንደገና ጽሁፉ እንትኖቹ ፍጡር ናቸው ፊደላቶቹ። እንደገና ደግሞ ለፍዙ ፍጡር ነው፣ ድምፅ እንትኑ ፍጡር ነው አረብኛ ቋንቋው ይላሉ። መልክቱ ብቻ ነው ፍጡር ያልሆነ ይላሉ። አንዳንዶቹ ደግሞ ኖ መልክቱ እስከ ቋንቋው እስከ ሪሳይቴሽኑ እስከሚቀራው ፍጡር አይደለም ይላሉ። እዚህ ላይ ፍጡር ነው ካልክ ቀጥታ ከእስልምና ትወጣለህ ይለዋል። የትኛው ነው ትክክለኛ አስተምሮ? እኔ አሁን ፍጡር ነው ፍጡር አይደለም ብሎ እኮ የተጋጩት የተቀመጠው ትክክለኛ ማለት 100% የሚተማመንበት ማስረጃ ስለሌለ ነው። ስለዚህ ያ ነገር ሆነም አልሆነም እኔን አይጠቅመኝም ማለት ነው። ስለዚህ ያላ ቃል አይደለም ሁለቱም ላይ ጥል ማለት። ስለዚህ ያላ ቃል ፍጡር አይሁን ምንም አይጠቅመኝም ያላ ቃል እያልክ ነው። ሰዎች የተገዳደሉበት እምነታቸው የተመሰረተ አይጠቅመኝም፣ እኔ አይጠቅመኝም፣ ግን የአላህ ቃል ነው። በትእዛዙ እጠቀማለሁ፣ ያለኝን አደርጋለሁ፣ የከለከለኝንም ደግሞ እከለከላለሁ። ጎበዝ፣ ጥሩ ነው። ስለዚህ ያላ ቃል ልብ በሉ፣ የአምላኩ ቃል ፍጡር ይሁን አይሁን ምንም ደንታው አይደለም። ሁለቱንም ቢባል ችግር የለውም። እንደዛ ና ፍጡር ነው ካልከኝም ፈጣሪም ነው ካልከኝም እኔ እዛች ጋር አይደለሁም። አላህ ያንን ቁርአን ባዘዘኝ እታዘዛለሁ። አንተ ምን ብለህ ነው የምታምነው? ከከለከለኝም እከለከላለሁ። አንተ ምን ብለህ እንዴት አንተ ምንድን ነው የምታምነው? አንተ ፍጡር ነው ብለህ ችግር የለብህም ፍጡር ነው ብለህ ትቀጥላለህ። አላህ ቃሉን ፈጥሯል ማለት ደግሞ
ቃሉን ከመፍጠሩ በፊት ከዛ ከተለያዩት አቂዳ ካላቸው ማለት ነው። ከዛ ውስጥ እኔም የምከተለው ምንስማማበትን ሁሉ እቀበላለሁ። ምንጋጭበትን ነገር ደግሞ እርቃለሁ፣ አልሰራውም ማለት ነው። እዚህ እኮ መወያየት እኮ ነው። አንተ ያልገባህ ነገር ነው። በአቂዳ መለያየት ብቻ ችግር የለውም ብለህ ቶለሬት አድርገህ የምትለው አይደለም። የአላህ ቃል ፍጡር ነው ስትል ፍጡር አይደለም የሚለው አካል ሊገልህ ይመጣል። አይተዋል። ከዛ በኋላ በቤት አይመጣም። ይህ ችግር የለውም አትልም። አይመጣም። ርዕሱ ላይ አላወራም። ርዕሱ ስለ ሰላት አይደለም ወይ ስለ አካ አይደለም። ስለዚህ ምንም ይገልብኝ። ለምሳሌ አልሻፊ ይኸውልህ ምን ይላል መሰለህ? አልሻፊ ቁርአን ፍጡር ነው የሚል ከሃዲ ነው፣ በአላህ የካደ ነው፣ ከሃዲ ነው የሚሆነው። እንደ እስልምና ደግሞ ከሃዲ ይገደላል። የካዱ ሰዎች ከእስልምና የወጡ ሰዎች ይገደላሉ። ስለዚህ አንተ ከሚገደሉት ውስጥ ነህ ማለት ነው። ምክንያቱም መሐመድ ሃይማኖቱን የቀየረ ግደሉት ብሎ ስለተናገረ። ስለዚህ በአልሻፊ እይታ አንተ ትገደላለህ ማለት ነው። ችግር የለውም ብለህ የምታልፈው አይደለም። አብዛኞቹ አያውቁትም አቂዳቸውንም። የተረዳሁት ነገር ቢኖር ምንድነው እሱ የእስልምናው ወርቃማ ዘመን የሚባለውን ማለት በቴዎሎጂ በጣም ትንሽ ክሽን ያደረጉበትን ዘመን መለስ በሉና አጥኑ። ይሄ ቶፒክ በጣም ፋየር ነበረ። በጣም ኃይለኛ ቶፒክ ነበረ። ለዚህ አሁን እናንተ ያላችሁት ምን ላይ ነው? አላህ አምሳያ የለውም፣ አላህ አንድ ነው፣ አላህ አልወለደም አልተወለደም የምትል መፈክር ላይ ናቸው ያላችሁት። እኔ ጋር እንቀጥል። ቀጥልሽ። ጥያቄ ምንድን ነበር? ሰላም ናችሁ? እሺ እቀጥላለሁ። ወንድማችን አንዴ መሐመድ አንዴ ቀጥልና። ኦኬ ቤቢ ጥያቄው ግልጽ ነው። ቁርአን ፍጡር ነው ፍጡር አይደለም? አንዴ ትንሽ ልወጣ ስለሆነ ስልክ ይዘጋ ስለሆነ ትንሽ እናውራና እወጣለሁ። እሺ መሐመድ ትፈቅድለታለህ? ይቀጥል ሀቢቢ። ከማስረጃ ጋር ብናወራ ጥሩ ነው። ፈይሰል አንዴ ሚዩት አድርግ፣ ተራ ጠብቅ። እሺ ኦኬ ቀጥል ወንድማችን። ፈቅዶልሃል። ኢብኑ ማን ነው የሚለው? ኢብኑ ተሪብ ነው እንደዚህ። ቀጥል። ኦኬ እንዴት ነህ? ሰላም ነው? መስገና እንዴት ነህ? አለን አለን። አይ ቲንክ ፖይንታችሁ ቁርአን ፍጡር ነው ወይስ አይደለም በሚለው ላይ ዙሪያ መሰለኝ አይደለ? ያ ኦኬ ትንሽ ኮሜንታተሮች አዝናንተውኛል። አላህይሐል እንደ ሙስሊሞች አስተምህሮ መሰረት ቁርአን ለፍዙም ማዕናውም ሚነላህ ጀለ ወዐላ ነው። ምንድን ነው? እሰማለሁ። ኔትወርክ ችግር አለብኝ እንዴት ነው? አይ ትሰማለህ። ለፍዘን ወማዕነን ሚነላህ ጀለ ወዐላ። እሺ ምን ማለት ነው? ኦኬ እሱንም አላወቀውም። እሺ ከአላህ ጀለ ወዐላ ነው የወረደው ቁርአን። ምን ማለት ነው? አይደለም የምትለኝ ከሆነ የምታመጣውን ምን ማለት ነው? አማርኛ ነው ያወራሁት። በነገራችን ላይ ከአላህ ነው የወረደው ማለት ነው። በአማርኛ ነው ያወራሁት። እኔ ከማን ወረደ ብዬ ነው የጠየቅኩህ? አትጩ። የጠየቅኩህ ነው ምንድን ነው? ፍጡር ነው ፍጡር አይደለም ጥያቄ። አይደለም። እሺ እና ደግሞ ቅድም ቁርአን ጸሐፊ ምናምን ስጠይቅ ነበረ። እነዚህ ልመልስልህ እንጂ አይደለም አልክ። መልስ እንጂ ቆይ። ቁርአን ፍጡር ነው ፍጡር አይደለም አይደለም አልኩህ እኮ አልሰማኸኝም ነው? አይደለም አዳም ጥያቄውን ቁርአን ፍጡር ነው አይደለም፣ ከሁለት አንዱ ምርጫ ነው የሰጠው። ቁርአን ፍጡር ነው ወይንስ ፍጡር አይደለም? ኦኬ አልሰማኸኝም ማለት ነው። አይደለም እያልኩህ ነው እኮ አልሰማኸኝም። ምን አይደለም? ፍጡር አይደለም። ኦልራይት ምኑ ምንና ምኑን ፈልገህበት ነው አንተ? እሺ ቁርአን ስትል ቋንቋውን ያካትታል ማለት ምን ለማለት ነው? እሱ አብራሩ ጥያቄውን። መልካም። ቁርአን የምትለው አማርኛ ቁርአን ነው? በአረብኛ የወረደው ለምሳሌ አሊፍ ላም ሚም ቅድም ስትል የነበረው እሱ ቁርአን ነው፣ ከአላህ ወረደ ነው። ስለዚህ ፍጡር አይደለም ስትል አረብኛንም ነው።
ስለዚህ ቋንቋም ፍጡር አይደለም አረብኛ። ከየት አመጣው እሱ? እንደዛ አላልኩኝ። አሁን እኮ አልከኝ። እንደዛ አላልኩ። ቁርአኑ የወረደው አሊፍ ላም ሚም ስትል ያለው እሱ ቁርአኑ ፍጡር አይደለም አልኩ። ኦኬ፣ ለምሳሌ ሌሎቹ ቋንቋዎቹ አረብኛ የሆኑ ቁርአን ውስጥ ያሉ ፍጡር ናቸው ፍጡር አይደሉም? ለምሳሌ ውሻ ፍጡር ነው ፍጡር አይደለም? ፍጡር ነው። ውሻ የሚል ቋንቋ ወይንም ቃል ቁርአን ውስጥ ካለስ? የሚገርም ነገር ውሻ የሚለው ቃል የለም። ካለስ? የለም። ሱረቱ ካፍን 18ኛውን አያ ክርስቲያን ክፈተው። ወንድምህ እየመከረህ ነው፣ ካፍ እያለ እየጠቆመህ ነበር። ገባኝ፣ ሰምቼዋለሁ። አንተ እያልከኝ ያለው ውሻ ነው ያልከኝ። ውሻ የሚለው ነገር ታወጣልኛለህ። ውሻ የሚለውን ቃል ታወጣዋለህ። አረብኛው ውሻ የሚል ቃል በአረብኛው ያለው ቁርአን ውስጥ ፍጡር ነው ፍጡር አይደለም? በአረብኛው ምንድን ነው የሚለው? አንብብ፣ ቀጥል፣ እነግርሃለሁ። በአረብኛው ምንድን ነው የሚለው? ቀጥል፣ ችግር የለውም፣ አንብበው፣ እነግርሃለሁ። وتحسبهم أيقاظا وهم رقود ونقلبهم ذات اليمين وذات الشمال وكلبهم باسط ذراعيه بالوصيد لو اطلعت عليهم لوليت منهم فرارا ولملئت منهم رعبا بدم زلق له ويس እንደዚህ ይሆንልህ? በቂ ነው። ውሻ እዚህ ቁርአን አያ ውስጥ አለ የለም? ተርጉም ውስጥ ቆይ ፈይሰል አለ የለም? ከልብሁ የሚለው ቃል አለ። ከልብሁ የሚለው ቃል አለ። ከልብሁ የሚለው ውሻ ማለት ነው አይደለም? ነው። ኦኬ፣ ይሄ ቋንቋ ፍጡር ነው ፍጡር አይደለም? አይደለም። ፍጡር አረብኛ ቋንቋው ፍጡር ነው። ታንኪዩ። ቋንቋዎች ናቸው። የትኛውም ቋንቋ ብትል ፍጡር ነው። ነገር ግን ቁርአን ቆይ አዳምጠኛ፣ በተራ እናውራ አይደል? ያዳምጥኩ አይደል ያለሁት። ቁርአን ግን ፍጡር አይደለም። ከአላሁ ጀለ ወዐላ ሲወርድ ለፍዙም ማዕናውም ከአላህ ነው። ውሾቻቸው የሚለው ቋንቋ ፍጡር ነው ፍጡር አይደለም? አረብኛውን የፈለክበት? አማርኛው? አረብኛ የለም እኮ እንደዚህ አይነት እኔ ያለ ቆይ አንዴ ዝም በልና ለምሳሌ እኔ ቤታችን ውስጥ ያለውን ውሻ ቤታችን ውስጥ ውሻ ቢኖርና ውሻ ስል ያኛው ቃሉ ፍጡር ነው የሚሆነው። አማ ግን ከአላህ ዘንድ የወረደው ሲሆን ግን እሱ ፍጡር አይሆንም ማለት ነው። የአላህ ሲፋ ነው የሚሆነው። አንዱ ቋንቋ ልብ በሉ፣ ውሻ የምትለው አካል ቤት ውስጥ ውሻ ስትለው ፍጡር አይደለም፣ እዚህ ጋር ውሻ ስትለው ፍጡር ነው። ምንድነው ችግሩ? ያኛው ውሻ ሲለው ፍጡር አይሆንም። ገባኝ። ምንድነው ችግሩ? እዚህ ጋር ምኑ ጋር ነው ችግሩ? ውሻ የሚለው ቃል ፍጡርም ነው ፍጡርም አይደለም ማለት ነው። ውሻ የሚለው ቃል ሎክ ቆይ አዳምጥ። ያላ ቃል ውስጥ ምን ውሻ የሚለው ቃል በራሱ ፍጡር ያልሆነም አለ፣ ፍጡር የሆነም አረብኛ ቋንቋ አለ፣ ቃል አለ። ያላ ቃል ሆነ ካላ ቃል ጋር ተመሳሳይ የሆነ ፍጡር የሆነም ፍጡር ያልሆነም አለ ማለት ነው። ፓራላል የሆነ ራስ በሰጠው ኤግዛምፕል እዚህ ጋር ውሻ ሲባልና እዛ ጋር ውሻ ሲባል እዛ ጋር ያኛው ቤት ውስጥ ውሻ ካለው ፍጡር ይሆናል፣ እዚህ ጋር ውሻ ካለው ደግሞ ፍጡር አይሆንም። አንተ ባልከን በአንተው ኤግዛምፕል። እሺ ጎበዝ፣ ትክክል አነሳሁ ማለት ነው ፖይንት። መልካም። እኔ እያልኩ ያለሁትን ነገር ክሊል አድርግልህና ልጨርስ። የትኛውም ቃል አስጨርሰኛ። ማነህ እውነት ማለት መልሰህ እንዲታስገባኝ ብዬ ነው። ሊያስወጣኝ ስለሆነ መልሰህ እንዲያስገባኝ ልጠይቀው ነው እሱን። እሺ መልካም። ምንድን ነው ቁርአን ከአላህ የሚነገርባቸው ቃላቶች በሙሉ የፈጣሪ ቃል ናቸው፣ የእሱ ባህሪያቶቹ ናቸው፣ ፍጡር አይደሉም። አማ ግን ደግሞ ለእኛ የወረደልን መጠቃቀም የምንጠቀምባቸው ቃላቶች ግን የትኛውም ቢሆኑ ፍጡራን ናቸው። ምክንያቱም ጌታችን አላሁ ጀለ ወዐላ ከፍጡራን አይፈልግምና። ግልጽ ነው።
ፈልገው እኮ ተመሳሳይ ቃል ነገርከን እኮ። ውሻ የሚለው ፍጡራ የሚጠቀሙበት ቃል ነው። ያም ቃል ደግሞ ውሻ ነው። ሲጻፍም ተመሳሳይ ነው። ልዩነትም የለውም። ድምፀቱም አንድ ነው። ነገር ግን አንተ ስጠራው ፍጡር ይሆናል። ስለዚህ ውሻ ሲል ፍጡር ነው ፍጡር አይደለም ብዬ ብጠይቅህ ምንድነው ምላሽህ? ቁርአን ላይ እየቀራህ ነው ወይንስ መጽሐፍ እያነበብክ ነው ብለህ ነው የምመልሰው ማለት ነው። ፍጡርም ፍጡርም ያልሆነ አንድ ቃል አለ። ሎክ አንድ ቃል ፍጡርም አንተም ታረበው ከሆነ ለምሳሌ ቆይ እያደመጥኩ ነው። ግን እንዴት መሰለ፣ ለምሳሌ እኔ ኮቴን አምጣልኝ ብለህ አንተን ኮቴን አምጣልኝ ብለህ ይሄ የኔ ቃል ነው የሚሆነው። መጽሐፍ ቅዱስ ውስጥ ኮቴን አምጣልኝ የሚለው ያንተ የማን ቃል ነው? ወይም ደግሞ ለቴዎፍሎስ የተጻፈው ደብዳቤ የማን ቃል ነው? የጳውሎስ ነው። ችግር የለውም። ስለዚህ መጽሐፍ ቅዱስ ውስጥ የጳውሎስ ቃል ጭምር አለበት ማለት ነው። ችግር የለውም። እኛ ቀጥታ አላህ እንደተናገረው በቃ አመሰግናለሁ። መጽሐፍ ቅዱስ ውስጥም የፍጡራን ቃል ያለበት ነው ማለት በፍጡራን እጅ የገባበት ነው ማለት ነው አይደለ? ወይ ተረጋጋት። ምንም እኛ እንደናንተ እኮ ፍጡር አይደለም ቃሉ ብለን እንኳን እናምነው። ስለዚህ ኦኬ ፍጡር ነው። ኦኬ የፍጡራን ቃላት ነው ማለት ነው። ገባኝ። የፍጡራን ቃላት ነው ውስጡ ያለው የእግዚአብሔር ቃላት ሳይሆን የፍጡራን ቃላት ነው ያለው በውስጡ ማለት አይደለም። ቆይ አንዴ አዳም ተረጋጉ። ሚታርግ ፈይሰል ምንም አትሳቅ። ምንም የሚያስቅ ነገር ተናገርክ። እስኪ ምንም የሚያስቅ ነገር ተናገርክ። የፈጣሪህን ቃል የፈጣሪ ቃል አይደለም የጳውሎስ ቃል አትጮህ፣ ተረጋጋ። እኛ መጽሐፍ ቅዱስ ጳውሎስ ቃል ተጨምሮበታል እያልከኝ ነው ያለው። ጳውሎስ ቃል ተጨምሮበታል እያልከኝ ነው አይደለ? አትጮህ። ተጨምሯል ተቀንሷል የሚባለው በመጀመሪያ ደረጃ የከሌ ቃል ተጨምሯል የሚባለው የጻፈው መራሱ ጳውሎስ እኮ ነው። የሆነ ሰንበዲ ሙሐመድ ለሰንበዲ ነግሮ ከዛ እነኛ ሰንበዲ ሙሐመድ ምንም አያውቅም እንደፈለግን ጽፈናል እንዳሉት ቁርአንህ እኮ አይደለም መጽሐፍ ቅዱስ። ጳውሎስ ራሱ እኮ ነው የጻፈው። ተጨምሮበት አንድ ልትለኝ ትችላለህ። ራሱ የጻፈውን መጽሐፍ እሱ ገብቶኛል። ለምሳሌ መጽሐፍ ቅዱስም ቢሆን የቴዎፍሎስ ቃል ተረጋጋ። ስለዚህ ጳውሎስ ሚውት አታርገኛል። አዳምጥ። የእኛና የእናንተ ምንም የሚገናኝ ስላልሆነ ማለት ነው። ስለዚህ ራሱ ነው ጸሐፊው ራሱ ጳውሎስ ሆኖ ሳለ የጳውሎስ ቃል ተጨምሯል ልትል አትችልም። ጳውሎስ መንፈስ ቅዱስ መርቶት ለሰዎች መማሪያ እንዲሆን ተጽፏል። ለምን መማሪያ እንዲሆን? ያ ቃሉ አካላዊ ቃል ፍጡር ያልሆነ ነው ወይ መጽሐፍ ቅዱስ ከተባለ ነው። አካላዊ ቃል ወልድ ክርስቶስ በስጋ የተገለጠው እሱ የእግዚአብሔር ቃል የባህሪ ቃሉ ልጅ ብለን የምናምነው ነው እንጂ መጽሐፍ ቅዱስ ግን ሰዎች እንዲመሩበት ዕዳችንም ወንጀላችንም ጥፋታችንም ውድቀታችንንም መነሳታችንንም የያዘ የኛ እንትን ደብዳቤም ጭምር ያለበት ነው እንጂ እሱ አካላዊ ፍጡር ያልሆነ የፈጣሪ አካላዊ ቃል ነው ብለን አናምንም እኛ። ስለዚህ ስለማናምን እንደዛ ብለን ዲስማች መሳቅ የማይጠበቅብህም መደሳሰትም የለብም። እናንተ ግን ልክ እኛ ክርስቶስ አካላዊ ቃል የአብ የባህሪ ቃል ነው እንደዛ እንደምናምነው ምን ታምናላችሁ? ቁርአንን ታምናላችሁ። እኛ የአብ የባህሪ ቃሉ የእግዚአብሔር የባህሪ ቃሉ ክርስቶስ ነው፣ እሱ በስጋ የተገለጠ ነው ብለን እናምናለን። ደግሞ ቁርአንን ምን ታምናላችሁ? የአላህ ቃሉ ነው፣ ያ ቃሉ ደግሞ ፍጡር አይደለም ብላችሁ ታምናላችሁ። ያን ቃል የተሸከመው አንዱ አረብኛ ነው ቋንቋው ማለት ነው። እንደ ኢማም ሐንበሊ ደግሞ ይህንኛው ቁርአኑ አረብኛው እንደገናም ደግሞ ለፍዙን ጭምር አንተ እንዳልከው ብቻ ሳይሆን ከፍ አድርገውት ፍጡር አይደለም ይላሉ ማለት ነው። ፍጡር አይደለም። ስለዚህ ፍጡር ካልሆነ ስለዚህ አረብኛ ቋንቋ አላህ ዘንድ አስቀድሞ ፍጡር ሳይሆን አለ ወይንስ አለ? ከጊዜ በኋላ ነው የተፈጠረው ቋንቋው። ኦኬ ጨረስክ? ቀጥል። እያልኩ ያለሁት ምን መሰለህ፣ እኔ የአንተ ፖይንት ያነሳው ፖይንት የእኔ ፖይንት አይደለም። ለምሳሌ አንተ
መሰረት ደብል ስታንዳርድ ስናደርገው ለምሳሌ እፎይ እስቲ እዛች ጋር ከጀርባ ያለውን ኮቴን አምጣልኝ ብልህ ይሄ የማን ቃል ነው የሚሆነው? የኔ ቃል ነው የሚሆነው አይደለ? እሺ መጽሐፍ ቅዱስ ላይ ያለው ኮቴን አምጣልኝ የሚለው ወይም ደግሞ ለቴዎፍሎስ የተጻፈለት ደብዳቤ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው እሱ ጋር ሲሆን ግን የፈጣሪ ቃል ይሆናል። አንተ እንዳልከኝ ከሆነ ደግሞ የእግዚአብሔር ቃል አይደለም እያልከኝ ነው አይደለ? የእግዚአብሔር ቃል አይደለም አይደለ? ለምሳሌ መጽሐፍ ቅዱስ ውስጥ ያሉት እነዚህ እንደዚህ አሁን እንዳሁኑ ፋኖሴን እንደዚህ በርኖሴን አምጣልኝ ምናምን የሚለው የእግዚአብሔር ቃል አይደለም ነው አይደለ? ለመውጣት ፈለክ ማለት ነው። ምንም ይኸውልህ እየተማማርን ያለ ነው። አንተ እንግዲህ ከፖይንቱ ወጥተሃል ማለት ነው። ለመውጣት ፈለክ ምንም እንግዲህ ከዚህ በላይ ምንም እንትን ልልህ አልችልም። ለምን እንደማላስወጣት ታውቃለህ? ለምን ኢንተራፕትም እንደማላደርግ ታውቃለህ? በአጥጋቢ ሁኔታ መልሼልሃለሁ። የእኛና የእናንተ እንደማይገናኝም ነግሬሃለሁ። ምን ብዬሃለሁ? አዎ መጽሐፍ ቅዱሱ የተጻፈው በነቢያትና በሐዋርያት ነው። እግዚአብሔር እንዲጽፉ አነሳሳቸው። የጻፉትም በራሳቸው ቋንቋ በራሳቸው ለሰዎች እንዲገቡ በሰዎች ለሰዎች የተጻፈ እንጂ ሀ በል ሀ በበል በ እያለ ፈጣሪ ነግሯቸው የተጻፈ አይደለም። ፍጡር ነው ወይ ካልከኝ፣ አዎ ፍጡር ነው። ፔሬድ። እኛ አካላዊ የሆነ ፍጡር ያልሆነ ነው ብለን ስለማናምን ፓራላል ስለ ፍጡርነቱ አይደለም የጠየቁ የኔ ፖይንት አይደለም። ስትሮማን ፋላሲ ሌስን ፍጡር ያልሆነን ነገር ከፍጡር ከሆነ ጋር ለምን ታነጻጸራለህ? ካዳ እንደዛ ካልሆነ ጥያቄህ ይሄ ፍጡር አይደለም ብለህ ነው። ስለዚህ አላህን ፍጡር ያልሆነን አላህን ከፍጡር ጋር እያነጻጸርከው ነው። ዌልካም። እንደዛ ከሆነ ፍጡር ያልሆነን ከፍጡር ቴዎሎጂካሊ ማይስማሙ ነገሮችን ለምን ታስማማለህ? ፖይንት አይደለም። ስትሮማን ፋላሲ ነው ይሄ። ምንድነው ስትሮማን ፋላሲ? የቱ ጋር ነው የሰራው? ይሄ እኔ ፖይንት አይደለም። እኔ ያላነሳውን ፖይንት ለምን ታነሳለህ? እኔ ፍጡር ነው አይደለም እኮ አይደለም እያልኩ ያለሁት። ለምሳሌ የሉቃስ ወንጌል ለቴዎፍሎስ የተጻፈ ደብዳቤ ነው አይደለም? እሺ ተሰሮ ነው። በቃ እውቀት እዚች ድረስ ስለሆነ ፈርታል። በቃ አመሰግናለሁ። እውቀት እዚች ድረስ ነች። ምንድን ነው የሚያወራው? ስንት ቦታ ገባ አያችሁታል? አንዴ ጳውሎስ ይላል፣ አንዴ ቴዎፍሎስ ይላል፣ አንዴ እኔስ ማይገናኝ አታገናኙ። በመጀመሪያ ደረጃ እኛ ፍጡር ያልሆነ አካላዊ ቃል ነው ብለን አናምንም። መጽሐፍ ቅዱስ ፔሬድ። መጽሐፍ ቅዱስ ነቢያቶች ጽፈውታል። እንዴት? በሰውኛ ቋንቋ ለሰው እንጂ ሀበሉ ፍጡር ያልሆነ እንደዚህ መታ ልክ የሆነ ድንች እንዴት ነው ትኩስ ድንች ይዛችሁ መታችሁ እንደዚህ ያሉ እጃችሁ ላይ እንደሚያሳርፈው ቃሉን እንደዛ አሳርፎ እንደዛ ለእኛ የመጣ ቃል አይደለም። እሱ ማን ይባላል? ክርስቶስ ይባላል። አካላዊ ቃል ፍጡር ያልሆነው አካላዊ ቃል ማን ይባላል? ክርስቶስ ይባላል። ሌሎቹ ግን አካላዊ ናቸው ብለን አናምንም። አካላዊ ማለት አስቀድመው የነበሩ ናቸው፣ ፈጣሪ ናቸው፣ ወይንም ደግሞ ፍጡር አይደሉም ብለን አናምንም። ስለዚህ ይሄንን ለዩ። እግዚአብሔር ፍጡራንን ያናገረባቸው 3 ቃላቶች አሉ። ገልጽ ላድርግላችሁ። አንደኛው የሰዎች ቃል አለ። እሱ የሰዎች ቃል የምናውቀው ምንድነው? እሱ ዝርው ነው፣ ዝርው ቃል ነው። ሁለተኛ ትራገውን የሚባለው ከመላእክት ጋር ለመላእክት ኮሚኒኬት የተደረገበት ነው፣ ፍጡር ነው። ሶስተኛው ቦርፎሪኮን ነው፣ ነቢያቶችን ያናገረበት ቃል ማለት ነው። አካላዊ ቃል ከሆነ ግን እሱ ማን ይሆናል? ክርስቶስ ይሆናል፣ በስጋ የተገለጠው ማለት ነው። ስለዚህ መጽሐፍ ቅዱሱ ምንድን ነው? ከነኚህ ውስጥ በፍጡራን ነው የሚሆነው ማለት ነው። አካላዊ ግን ማን ነው? ክርስቶስ ነው። አይገናኝም። ግልጽ ነው አይደል? ክርስቲያን ሁለት የማይገናኙ ኮምፔር ሊደረጉ የማይችሉ ነገሮችን ኮምፔር ማድረግን ትንሽ ያስቃል። እሱ እንደተናገረው ቁርአን የሚለው ኮንፊደንሳቸው ፈሪ ነው ይለኛል እኮ ምን እንደሚወራ ራሱ አላውቅም። 6ኛ ክፍል ያቆመ ኡስታዝ እና አንደኛው ራሱ ጭንቅላቱ ሊል 4ኛ ክፍል ያቆመ ኡስታዝ አለ እና 4ኛ ክፍል የቆመው ኡስታዝም እችን አርጉመንት ያነሳ ሰምቼዋለሁ። ማይገናኝ ሎጂክ ሊያገናኝ ማለት ነው። ኡስታዞቻችሁ ከ4ኛ ክፍል ስላላለፉ ነው። የእኛን አስተምሮ ወቁ ቅድሚያ እኛ ፍጡር አይደለም ብለን ስለማናምን ማለት ነው። ስለዚህ እነሱ ቁርአን ፍጡር አይደለም ብለው ነው የሚያምኑት። ቁርአን ፍጡር አይደለም የአላህ ባህሪው ነው አለ ቅድም። ሉክ የአላህ ባህሪ ማለት ደግሞ ልክ እንደሚያየው እንደ እጁ፣ እንደ እግሩ፣ እንደ አይኑ፣ እንደ ጆሮው ቁርአንም ባህሪው ነው እያለ ነው።
ከዛ ውስጥ ከባህሪ ውስጥ አንዱ ለምሳሌ እንደዚህ አይነት ቃላቶችን ይዟል። አሁን ይሄ የአላህ ባህሪ ነው። ሴቶች ለእናንተ እርሻዎቻችሁ ናችሁ፣ እርሻችሁን በፈለጋችሁት ሁኔታ ድረሱ የሚል አላህ ከዘለዓለም ጀምሮ ባህሪ ነበረው። እንደዚህ የሚል ማለት ነው። ሴቶቻችሁን እረሱ፣ ሴቶቻችሁን እረሱ የሚል ዘለዓለማዊ ገና ሰማይና ምድርን ከመፍጠሩ በፊት እንደዚህ አይነት ቃል ነበረው። የሙስሊሞች አምላክ አላህ ግልጽ ነው። ስለዚህ በምን ስታንዳርድ ነው መጽሐፍ ቅዱስ ላይ አንስቶ ይሄንን እንትን የሚለው? ሁለት የማይገናኙ ነገሮችን አገናኝቶ። ስለዚህ በጣም ግልጽ ነው ማለት ነው። መሐመድ እንኳን ደህና መጣህ። መሐመድ ቀጥል። እሺ ይሰማል? ይሰማል። ቢላል ሚታርግ ጥያቄው ግልጽ ነው። ያላህ ቃል ምንድን ነው የሚል ነው። ያላህ ቃል አይደንቲቲው ባህሪ ነው። ኦኬ። ስለዚህ ፍጡር ነው ፍጡር አይደለም? አይደንቲቲ ባህሪ ነው እያልኩ ነው። ኦኬ። ባህሪው ፍጡር አይደለም። ባህሪ ታውቃለህ? እስቲ ስለ ፈጣሪ ባህሪ ሲባል ምን ማለት ነው? ባህሪ ያለ አካል ተለጥሎ ይቆማል። ባህሪ ይሰማል ስንል አሁን ይሄ ባህሪው ነው። ባህሪ ያለ አካል ተለጥሎ ይቆማል። ምን አልከኝ? ባህሪ ያለ አካል ተለጥሎ ይቆማል። አካል የሚለው ነገር የለም። አካል የሚባል የለም። አሁን አንተ ሎጂክ ነው ጥያቄውን የጠየቀኝ። እስኪ በቁርአን እንደዛ የሚል ጥያቄ አለ? አሁን አንተ የጠየቀኝን ጥያቄ ማለት ነው ሎጂክ ነው። እኔ በሎጂክ ነው መልስልህ እኮ። ቀላል እኮ ጥያቄ ነው የጠየቅኩህ። ለምሳሌ ቁርአን ምንድን ነው እሱ ስለ ባህሪው ነው አልከኝ። ባህሪው ነው የሚል ማስረጃ ልትሰጠኝ ትችላለህ? አንተም እኮ የመለስክልኝ ዝም ብለህ ነው። ጥያቄ ብቻ ነው የጠየቅኩህ እኮ። አንተም እኮ የጠየቀኝ ከቁርአን ውስጥ ጠቅሰህ ነው አይደለም? ሎጂክ ዝም ብለህ ነው የጠየቀኝ። በዚህ ቁርአን ምንድን ነው ብለህ ነው የምትመራበት? ፍጡር ነው ፍጡር አይደለም? የአላህ ሱብሃነሁ ወተዓላ ንግግር ባህሪው ነው ብዬ ነው። ባህሪው ምንድን ነው? ባህሪው ምንድን ነው? ባህሪ አታውቅም እንዴ? ባህሪው ምንድን ነው? ፍጡር ነው ፍጡር አይደለም? ባህሪ ነው ንግግር ታውቃለህ? መናገር፣ ይሄ የሚናገር መልእክት ነው። ኦኬ። መልእክቱ ምንድን ነው? ፍጡር ነው ፍጡር አይደለም? ምን ብዬ ልረዳው? ፍጡር ነው? ይኸውልህ እየሰማኝ ከሆነ አሁንም መልሰህ እየጠየከኝ ነው። ባህሪ ነው አልኩህ ወንድሜ፣ የምትሰማኝ ከሆነ ስለዚህ ባህሪው ፍጡር አይደለም ብዬ ልረዳው? ምን አልከኝ? ኦኬ። ባህሪው ፍጡር አይደለም ብዬ ልረዳው? ትስማማለህ? እኔ አሁን ፍጡር ነው አልኩኝ። ባህሪ ታውቃለህ? ባህሪ አታውቅም እንዴ? ፍጡር አይደለም ብዬ ልረዳው ወይ ነው ያልኩህ እኔ። ባህሪ ነው ባህሪ ነው። እንግዲህ የምትሰማ ከሆነ አውቀህ ነው። አማርኛው ነው አረብኛው ነው ባህሪው? አማርኛው ነው አረብኛው ነው ባህሪው የሆነው? ምን አልከኝ? አማርኛው ወይንስ አረብኛው ነው ባህሪው? በቃ የመለኮት ንግግሩ በሙሉ ባህሪ ነው። አረብኛው ነው አማርኛው ነው ባህሪው? በአማርኛውም በለው በአረበኛው ቁርአን ነው መጀመሪያ ነው። ስለ አማርኛ ምናምን አሁን ቁርአኑ ምንድን ፍጡር ነው ወይ አልከኝ? ባህሪው ነው አልኩህ። እሺ። አረብኛ ቋንቋው ባህሪው ነው? ቁርአን ነው ባህሪው። እሺ። አረብኛስ? ስለ አረበኛ እያወራን ነው እንዴ? ስለ ቁርአን ነው ፈጣሪ ፍጡር ነው ወይ ያልከኝ ነበር። እሺ። ቁርአን የምትለው አማርኛውን ነው? ቁርአን የምልህ ቁርአኑን ነው፣ ትርጉሙን አይደለም። ቁርአን የምትለው በምን ቋንቋ ያለውን ነው? ያ ቁርአን የምትለው በምን ቋንቋ ያለውን ነው? ሲጀመር ቋንቋ አይደለም እኮ ቁርአን። ኦልራይት፣ ቋንቋ አይደለም ብሎኛል። እስቲ ቋንቋ ባልሆነ አንድ አያ ንገረኝ እስቲ። ይሄ የባህሪ ነዋ፣ የፈጣሪ ባህሪ አታውቅም እንዴ? ያ ረቢ ምን ውስጥ ነው? ምንድን ነው እሱ እያልከኝ ያለው ወገናችን? ቁርአን አረብኛ ቋንቋ አይደለም? አሁን አንተ እያልከኝ ያለው ማለት ነው። ይህን ጥያቄ አንተ ላይ ባዞረው ማለት ነው አትመልሰውም። ሺህ ጊዜ አዞረው፣ ሰከንድ ባልቆየ ጊዜ ውስጥ መልሰዋለሁ። ቁርአን አረብኛ አይደለም? ቁርአን አረበኛ አይደለም። በአረብኛ ወርድ አይደለም?
ቁርአን ነው እንጂ አረበኛ አይደለም። አሁንም እየሰማን ነው። ስለዚህ በምንድን ነው የወረደው ቁርአን በአረበኛ ካልሆነ? ቁርአን አታውቅም እንደ ቁርአን ፊደሉ ሊሆን ይችላል አረበኛ፣ ግን ቁርአን ነው የሚባለው። አረበኛ ነው ማለት አይቻልም። ኦልራይት ክርስቲያን አዘጋጅልኝ። አረበኛ አይደለም ብሏል 14:4። እሺ እፎይ ክርስቲያን ከማዘጋጀቱ በፊት እኔ አንድ ጊዜ ልመልስ። እሺ ቀጥል አንተ። ቁርአን ምንድን ነው እሱ? ምን ቋንቋ ነው? ቁርአን በአረበኛ የወረደ ቋንቋ ነው። ማስረጃ ልስጥህ። አይ ቆይ እና አንዘልናሁ ቁርአንን አረብይን ለዓለኩም አልፈልግም ተዕቂሉን ይላል። አልፈልግም። እፎይ ሲጀመር እኮ የሚችል ሰው አፈልግም ይታወቃል። ኦፊስ ነው። ኡስታዝንም ቅድም አወራትካቸው አድራት ትግባ ዝም ብለህ እንዳልጎዝም። እሺ እፎይ አይ በእውነት ጽና። እኔ እኮ ምን መሰለህ በመሐመድ ንግግር ትስማማለህ? በመሐመድ ንግግር እስማማለሁ። ከዛ ደግሞ ቁርአን በአረበኛ አልወረደም ያለብህን ነው እየነገርኩህ ያለሁት። ምንድን ነው እኔ ያልኩት ወርዷል። ቆይ አልጠየኩም። ማስረጃ የጠየቁ በመሐመድ ንግግር የምትስማማ ከሆነ ቁርአን አረብኛ አይደለም የአረብኛ አይደለም ብሏል። ስለዚህ ምንድን ነው ቁርአን? አይ በመሐመድ ስትለኝ በነብዩ አልክ ብዬ ነው እንጂ መሐመድ አሁን በተናገረው አልስማማም። ኦልራይት። ስለዚህ ግልጽ በሆነ አረብኛ ቋንቋ እንደሆነ ቁርአን ትስማማለህ ማለት ነው። ቁርአን አረብኛ ቋንቋ በአረብኛ ቋንቋ የወረደ እንደሆነ ትስማማለህ? አዎ ማስረጃም እየሰጠሁ በማይሻማ መልኩ። ስለዚህ ጣልቃ ስገባ እስማማለሁ በመሐመድ ስትለኝ የተቃረንከ ይመስሎኝ ነው። ዌልካም አይደለም። ስለዚህ እሱ ባህሪው ነው ቁርአን ብሎ ያምናል። ባህሪው ነው ብሎ ስለሚያምን ስለዚህ አረብኛውን ባህሪው ነው ብለህ ታምናለህ? ልንገርህ አጠር አድርጌ ስነግርህ ባህሪ በሚለው በመከፋፈሉ ሳይሆን እኛ የምናምነው ቁርአንን ለምሳሌ እኔ መሬትና ሰማያትን ፈጠርኩ ሰዎችንም ጅኖችንም ፈጠርኩ እያለ ተናግሮ ሳበቃ ቁርአንን አወረድኩት ነው የሚለው። ኢና አንዘልናሁ ቁርአንን አረብየን ለዓለኩም ተዕቂሉን። ምንድን ነው እዚህ ላይ የሚለው? እኛ ፍቹን ታውቁ ዘንድ ቁርአንን በአረበኛ ቋንቋ አወረድ ነው የሚለው። ደግሞ ሌላ ማስረጃ ላይ እንዲሁም ሱረቱል ፉርቃን ቁጥር 25 ቁጥር 1 ላይ ብገባ ታገኘዋለህ። 25 ቁጥር 6 ላይ ብገባ እንዲሁም ደግሞ 3 ቁጥር 2 እስከ 3 ድረስ ብትገባ ታገኘዋለህ። አወረድ ነው የሚለው። መልካም ችግር የለውም። ስለዚህ አረብኛ ቋንቋ በሆነ ቁርአንን አወረደው አይደለ? አዎ አወረደው። ስለዚህ አረብኛ የሆነው ቋንቋ ፍጡር ነው ፍጡር አይደለም? ቋንቋው ፍጡር ነው። ኦኬ። እና በምን ነበር የነበረው? ፍጡር ከሆነ ምኑን ነው ፍጡር አይደለም የምትለኝ ታዲያ? ተመልሶልህ እኮ ነበር። ለምሳሌ ቃሉ አወረድ ነው። ለምሳሌ ቅድም ቃል አለ ቋንቋ ሲያሳየኝ ቃልን አለ ቋንቋ አሳየኝ እስኪ። መጀመሪያ ፍጡር ነው አይደለም የሚለውን አልተመለሰም። ባህሪ ነው አልኩ። ፕሊዝ ደግመህ ጣልቃ ከገባ አወርዳለሁ። ይሄ 6ኛ ክፍል ያለፉ ከ4ኛ ክፍል ካለፉ ኡስታዞች ቤት እንዳይመስላችሁ። አትሊስት ከ6 ያለፋችሁ ኡስታዞች እና ተማሪዎች ገቡ እዚህ ቤት። አትሊስት የውይይት ስርዓት ወጉ። አንዱ እያወራ ጣልቃ ይገባል። ላውራ እያልክ ነው አንተ። ላወርድ ነው። እሺ የምታውቅ ከሆነ እሺ መልስ። እሺ መለስኩልህ። አንተ አሁን መጀመሪያ ጥያቄ ምን ላይ ነበረ? መጀመሪያ ፖይንት ቁርአን ፍጡር ነው አይደለም አልክ። አይደለም የአላህ ሱብሃነሁ ወተዓላ ንግግር ባህሪ ነው ተባልክ። ይሄ አንደኛው መልስ ተባል። ደግሞ ምን አለ? ቁርአኑ ደግሞ አረብኛ ነው ተባልክ። ስለዚህ አረብኛው ፍጡር ነው። ይሄ ተመልሶልሃል። ንግግር ቆይ ቃሉ ፍጡርም ድጋሚ አሁን ፍጡር ነው አይደለም ምናምን ብላ አትጠይቅም። ባህሪው ነው ተብለሃል። ቆያ እሺ አረብኛውስ ባህሪው ነው? ለምን ሳቅ? የሚያስቅ ነገር ነው የተናገረው። የሚያስቅ ነገር እኔ ስናገር ሰምታችኋል ወገኖቼ? ምንም አያስቅም። ለምን አሳቀ? እኔ ሳቁት ጥያቄው መጀመሪያ ያነሳው ፖይንት ያ ተመልሶልሃል። እሺ መጀመሪያ ምን ተስማማው? ባህሪው ነው ብለኸኛል። ስለዚህ አረብኛው ባህሪው ነው በቃ። ስለዚህ አሁን ቁርአን ፍጡር ነው አይደለም ብላ አትጠይቅማ። ምክንያቱም ጠይቃለሁ። መጠይቀው ደግሞ ምንድነው እሱ? አዳምጥ። አንተ ባህሪው ነው ስትል ሌላኛው ደግሞ ባህሪው አይደለም የሚል ስላለ ይሄ አንተን አቂዳን እንጂ ነገርከኝ። የሁሉም እኮ አይደለም።
እራሱ የቁርአን የነገረን ነው። አላህ ሱብሓነሁ ወተዓላ ይሄ ባህሪው ነው እንጂ መሐመድ ራስን ቻልና መልስ። ማስረጃ በጠይቀህ 1000 ዓመት በጠብቅህ ስለማታመጣ ባህሪው ነው የሚል ስለማታመጣ፣ አሁን ግን ቀጥታ ጥያቄው ላይ ከተፈረደ ምክንያቱም አንተ ናላዋርድ ማዋረድ አልፈለኩም ነበር። ክፈት ማስረጃ አይደለም ከቁርአን ከሐዲስ ክፈት። ቁርአን የአላህ ባህሪ ነው የሚል መልካም። እሺ አንተም ፍጡር ነው አይደለም የሚለውን መጀመሪያ ጠየቀውን ጥያቄ አውጣ፣ ጠይቀኝ፣ አሳየኝ። አሳየኝ ጥያቄው ማለት ነው። ክፈት መጀመሪያ አንተ አሳየኝ፣ ከዛ እከፍታለሁ። ጠያቂ ነኝ። ነውም አላልኩም አይደለምም አላልኩም። ጥያቄ አቅርበሃል። የጠየቀውን ጥያቄ አውጣ። አዳምጥ። አላህ ፍጡር ነው ወይንስ ፈጣሪ ነው ተብሎ ቢጠየቅ፣ አንድ ሰው ቢጠይቅ ቅድሚያ አላህን አሳየኝና ተብሎ አይጠየቅም። ስለዚህ ክሌም እናደርግ እኮ የጠየቀውን ጥያቄ መጽሐፍ ቁርአን ላይ አውጣና አሳየኝ። ክፈታው ማስረጃ ክፈት። ማስረጃ እከፍታለሁ። አንተ ጥያቄውን ክፈትና አሳየኝ። ቁርአን ላይ እንደዛ ብሎ የሚል ጥያቄ አለ። ሎጂክ ነው የጠየቀው። የምን ጥያቄ? ምን ጥያቄ? የጠየቀኝን ረሳው። ምን ብለህ ነው የጠየቀኝ? ስለዚህ ማምጣት አችልም። ማምጣት የምችለው አንተ የጠየቀኝን ጥያቄ ቁርአን ላይ ስታመጣልኝ ነው። በይህ የምንስማማ ከሆነ እኔ ማመጣልሃለሁ እያልኩ ነው። ሎክ እኔ ጥያቄ ነው ገና የጠየቅኩት። አቡ ዳውድ 47:37 አዘጋጀው። ክርስቲያን ጥያቄን ትከፍታለህ? ከፍትም እከፍታለሁ። ስለዚህ ባህሪ ነው ብለህ መልሰሃል። ባህሪ ለመሆኑ ማስረጃ አንጣ። ድጋሚ እየጠየቀኝ ነው። አሁን እኔ ጥያቄውን በቁርአን አዳምጥ ና ክርስቲያን ከፍ በል። ኦራይት ምን ይላል? This is the proof that this is a proof of the fact that the Quran is not created። እኔ ምን ሚል አግኝቻለሁ? ቁርአን ፍጡር አይደለም ሚል ስላገኘውኝ፣ ስለዚህ ጥያቄ ጠይቃለሁ። ፍጡር ነው ፍጡር አይደለም የሚል ጥያቄ ጠይቃለሁ፣ ማስረጃ ስላለኝ እኔ። አሁን አንተ ደግሞ በተራ ባህሪ ነው ላልክባት እንደዚች እኔ እንዳሳየሁት አንተ ደግሞ ተራ አንተ ታሳያለህ። አሳይ። አፍት ነው እየሰማኝ ከሆነ አሁን ያሳየኝ ጥያቄ አንተ ከጠየቀኝ ጋር በጭራሽ አይገናኝም። አሳይ። ማስረጃ አንጣው። አይገናኝም። ሎጂክ ጥያቄ ነው የጠየቀኝ። ኦኬ ወንድማችን እንግዲህ ጥያቄ እንኳን ምን እንደሆነ አያውቅም። ጥያቄ እንኳን ምን እንደሆነ አያውቅም። ምክንያቱም ሙስሊም ነው። ሙስሊም ስትሆኑ ደግሞ አላህ እጅ እግር አለው ጭንቅላት ግን የለውም። አሳየኝ። አላህ ጭንቅላት አለው እግር አለው የሚለውን አሳየኝ። አልወጣኝም። እኔ አላህ ጭንቅላት ቢኖረውማ አንተም ጭንቅላት ይኖረ ነበረ። እግር እንዳለው ተመዝግቦ ለምታወራው ወሬ እያንዳንዱ ትጠየቃለህ። ዝም ብለህ አታወራ። 48 በዋሪንግ ፈተው ክርስቲያን ጭንቅላት አለው የሚል ማስረጃ ታመጣልኛለህ። ጭንቅላት እንደሌለው ነው የማውቀው እኔ። ኦልራይት the prophet said ነብዩም እንደዚህ አለ the people will be thrown into the hellfire ሰዎች ወደ ገሃነም ይከተታሉ፣ ይወረወራሉ። it will say are there any more to come በጣም ብይት አለው። ተጨማሪ ይመጣልን ብላ ትጠይቃለች ገሃነም። እንደዛ መሰለኝ ቲል አላህ ፑትስ ሂዝ ፉት እግሩን አላህ እስከሚጭንባት ድረስ ኦቨሪት ብሎ ያስቀምጠዋል ማለት ነው። ክርስቲያን አንበባ ወይንም በጣም ብይታ ነው ነገር ቲል አላህ ፑትስ ሂዝ ፉት ኦቨሪት አላህ እግሩን ጀሃነም ውስጥ እስከሚጭንባት እስከሚረግጣት ድረስ እሷም ትጠይቃለች። ከዛ በኋላ እግሩን ከጫነ በኋላ ቃጢ ወይም በቃ ብላ ወጣ እንዴ ልጁ አላህ እግር አለው ጭንቅላት የለውም። ስለዚህ ሙስሊሞች አልፈርድባችሁም ማለት ነው። ኤኒዌይስ ባክ ቱ አወር ቶፒክ ዋን። እንኳን ደህና መጣ። እሺ ሰላም። መልካም። ሜቢ ጥያቄውን ከሰማው ቁርአን ያለ ቃል ነው ብለህ ታምናለህ? ቁርአን ፍጡር አይደለም ነው ፍጡር ነው ብለህ ነው የምታምነው? አሁን ይሄ ማለት ነው። አሁን ይሄ ጥያቄ ምን የሚሉት ነው? አሁን ለምሳሌ ቢያንስ ቤት መልስ አለ
መልስ አለ የለም? እሺ ጥሩ። ቁርአን ፍጡር ነው አይደለም የሚለው ቢሆንስ ባይሆንስ ምንድን ነው? እሺ ምንድን ነው? እስኪ ቢሆንና ባይሆን አሁን ይሄ ጥያቄው ምንድን ነው? እዚህ ላይ እስኪ መልካም ሎክ ፍጡር ቢሆንስ ባይሆንስ ምንድን ነው? ስለዚህ ስለ አምላካቸው ቃል እንኳን ምን እንደሆነ መናገር አይፈልጉም። ምክንያቱም ሙስሊም ናቸው። ምክንያቱም መዋሸት ይፈልጋሉ። ምክንያቱም ማጭበርበር ይፈልጋሉ። ምክንያቱም አቋም የላቸውም። ምክንያቱም አላህ አልወለደም አልተወለደም እሱ ቢጤ የለውም አምሳያ የለውም ከሚል መፈክር ውጭ ስለ አምላካቸው ብለው ከሚያምኑት ቃል እንኳን አያውቁም ምን እንደሆነ። እሱን ካነሱ ደግሞ ብዙ ቻሌንጅ የሚደረጉበት አለ። ምን ለፍዙ ምንድን ነው? እንደገና ደግሞ ይሄ እንትኑ አረብኛው ምንድን ነው የሚል ጥያቄ ይመጣባቸዋል። ይሄ ቅራቱ ምንድን ነው የሚል ይመጣባቸዋል። እንደዛ ከሆነ ሉክ የአላህ ቃል ቁርአን ፍጡር አይደለም ብለህ የምታምን ከሆነ እኔ ሪሳይት ሳደርገው እየሰማ ፍጡር አይደለም የምትል ከሆነ ክርስቶስ ያ አካላዊ ቃል በስጋ ሲገለጥ ለምን መቀበላም ከበደ ተብለው ቻሌንጅ የተደረጉበትና በጠረባ የተባሉበት ጊዜ ስለነበረ ከዛ በኋላ እርስ በርሳቸው ፍርክስሳቸው ወጥቶ የተለያዩበት የተገዳደሉበት ቶፒክ ነው። ምክንያቱም አንዳንዶቹ ይላሉ ይሄማ እንዲህ ከሆነ ክርስቲያኖችን ለምን እንቃወማለን? ምክንያቱም አካላዊ ቃል በስጋ ተገለጠ ሲሉ ካደ እነሱ ስለምን እንቃወማለን? ያላ ቃል እኔ ስቀራው ፍጡር አይደለም የምንል ከሆነ የኔን ድምፅ እየሰማ ሰውየው እየሰማ ያለው ፍጡር አይደለም ያቃሉ የሚል ከሆነ ክርስቶስን ለምን እንቃወማለን ተባብለው እርስ በርሳቸው የተጨራረሱበት ቶፒክ ነው። የተራረዱበትና የተለያዩበት ስለሆነ አንደኛው ፍጡር ካለ ያንኛው ሙስሊም አይደለም ተባብላችሁ የምትለያዩበት ስለሆነ ማለት ነው። ቀደም ወንድማችሁ ሲል እንዳሰማችሁት አቡበከር ምን አለ? ለፍዙ ወይንም ለማረብኛው እንትኑ ፍጡር ነው፣ ቁርአን ግን ፍጡር አይደለም አለ። ዋብያው መጣና ይሄ ከባድ መጥፎ አደገኛ ንግግር ነው፣ አይደለም ልናምነው ቀርቶ አረብኛውን ይሄ እንትኑን የቅራቱ እንትኑ ፍጡር ነው ማለትን አይደለም ማመን መናገር አለ። ሰማይ ምድሩን የሚያንቀጠቀጥ አደገኛ ንግግር ነው አለ። እዚህ ያሉት ያውቁታል? አያውቁትም። አብዛኞቹ እምነታቸው ሙስሊሞች አያውቁትም። እምነታቸው አሸዋ ላይ የተመሰረተው ምን በሚል አልወለደም አልተወለደም በምትል መፈረጅ ብቻ ከድር እንኳን አንድ ነገር ግን በሁሉ ነገር አሁን ያንተ ጥያቄ ምንም ነገር መረጃ እንትን የለውም መሰረት የለውም። ያንተ ጥያቄ ዝም ብለህ ማንበዛበዝ ነው እንጂ ያዝከው ማለት ነው። አንተ መጽሐፍ ቅዱስን እንዳነበብከው አስተምሮቱን እንዳነበብከው ልክ የአይንስታይንን ጭንቅላት አድርገህ ብዙ ለምን ታወራለህ? አይንስታይን ብዙ አያወራም ነበር ታውቃለህ? ይሄንን አንብበሃል? ባዮግራፊውን ብዙ ወሬኛ አልነበረም። ቴሪ ኦፍ ሪላቲቪቲን እንኳን ለማስረዳት የተጠቀመባትን በግዕዝኛ እንደምትጸልይ እንኳን ማለት ነው። አንተ ቁርአንን እንዴት ነው በግዕዝኛ እንደምትጸልዩ አለ። በአረብኛ ካልጸለይ ካላህ እንደማይሰማ አታውቅም እንዴ? እኔ በአማርኛ መጸለይ ይችላለሁ፣ ችግር የለብንም። እኛ 72 ቋንቋ ሲፈጣቸው እሱ ይሰማኛል። ፈጣሪ በምንም ጸልይ አሁን ትመልሳለህ? ቁርአን ተፈጣሪ ነው። ታለቅሳለህ ወይንስ ጥያቄ ትመልሳለህ? ስለ ቁርአን ማስረዳት አይደለም። አልጠየቅኩህም። የማን ነው ቃል ብዬ አልጠየቅኩህም። ሰውዬ ተረጋጋ። ኩልዳ ያልጠየቅኩህን አትመልስ። የማን ቃል ነው ብዬ አልጠየቅኩህም። ጠይቄያለሁ አልጠይቅም። አንተ ጥያቄ መሰረት የለውም። መሰረት ቢስ የሆነ ጥያቄ ነው እየጠየቅ ያለህ። ስሮን ኤኒዌይስ ጭንቅላት ያላችሁ ግቡ። ከአራተኛ ክፍል ያለፋችሁ ከአራተኛ ክፍል ያለፋችሁ ግቡ እባካችሁ። ኡስታዞቻችሁ ከስድስተኛ ክፍል ያቆሙ ናቸው። እናንተ ግን ከአራተኛ ክፍል ከፍ ያላችሁ ግቡ። ሉክ ምንድነው ልጁ የነበረው ደጋግሞ የአላህ ቃል ፍጡር ነው ወይስ ፍጡር አይደለም ብሎ መጠየቅ መሰረት የሌለው ጥያቄ ነው፣ መሰረተ ቢስ ነው ብሎ እየተናገረ ነው። እናመሰግናል። እኛ እንደዚህ እንድትሉ ነው የምንፈልገው። በነገራችን ላይ ቁርአን ውስጥ የመሐመድ ቤት ሳትጠሩ እንዳትገቡ፣ ከተጠራችሁ እና ከገባችሁ በኋላ ደግሞ ወዲያው ተመገቡና ውጡ የሚል ቃል አለ። ይሄ በጣም ለእስልምና መሰረት ነው።
ቁርአን የአላህ ቃል ፍጡር ነው ወይስ ፍጡር አይደለም የሚለው ግን መሰረት ጥያቄ አይደለም፣ አያስፈልግም። እናመሰግናለን ሙስሊሞች።